ምስጋና ለኢትዮጵያ ንግድ ባንክ እና ለሀገሬ ቴሌቪዥን። ሰላም፣ ጋዜጠኛ ነጻነት ጌታቸው ነኝ። ሄሎ ኢትዮጵያ ብያለሁ። የ2026 የፊፋ ወርልድ ካፕን በኢትዮጵያ በቀላሉ በየቤታችን እንድናይ ላደረጉን የኢትዮጵያ ንግድ ባንክና ሀገሬ ቴሌቪዥን ምስጋና ያስፈልጋል። ክብራትና ክብራን፣ እናንተም እንደምታውቁት በየቤታችን በቀላሉ መንገድ ሀገሬ ቴሌቪዥንን በመምረጥ ብቻ የዓለም ዋንጫን በቤታችን ከቤተሰቦቻችን ጋር ልናይ ችለናል። ታዲያ ይህ ሊሆን የቻለው ደግሞ ሀገሬ ቲቪ ባመቻቸው እድል የኢትዮጵያ ንግድ ባንክና ሌሎች ስፖንሰር አድራጊ ድርጅቶች አጋር በመሆናቸው ነው። ኢትዮጵያውያን በቀላሉ የዓለም ዋንጫን በቤታችን ልናይ ያስቻሉን። ስለዚህ የሀገሬ ቴሌቪዥን ጥረትና የኢትዮጵያ ንግድ ባንክና ሌሎች አጋር ድርጅቶች ስፖንሰር አድራጊነት ሁላችንም እንድንዝናና የዓለም ዋንጫን በቤታችን እንድንደሰትበት ስላደረጉን ላቅ ያለ ምስጋና ይገባል የሚል ሀሳብ አለኝ። በማለዳ ይህንን ምስጋና ለኢትዮጵያ ንግድ ባንክና ለሀገሬ ቴሌቪዥን እንዲሁም ለሌሎቹ ሁሉም አጋሮቹ ምስጋናን ማቅረብ እፈልጋለሁ። እናንተም እስኪ ሀሳብ አስተያየታችሁን ስጡን። የሀገሬ ቴሌቪዥን የፊፋ ወርልድ ካፕ 2026 እንዴት ነበር? በቤታችሁ እንዴት ተዝናናችሁበት? በመጨረሻም ስፔን የዓለም ዋንጫ ድል ባለቤት ሆናለች፣ ለሁለተኛ ጊዜ በታሪኳ ለማለት ነው። በርካታ አስገራሚ እንዲሁም አስደናቂ ነገሮች የተከሰቱበት ነበረ። አዳዲስ ክለቦችንም አዳዲስ ተጫዋቾችንም ዓለም የተዋወቀበትም የዓለም ዋንጫ ነበረ። ከአንድ ወር ባለፈ ጊዜ ውስጥ ሲካሄድ የቆየው የዓለም ዋንጫ መጠናቀቁ የሚታወቅ ነው ባሳለፍነው ሳምንት። እንዲሁም ካናዳ፣ ሜክሲኮ፣ አሜሪካ በጋራ ያዘጋጁትም ስለሆነ ለየት ያለ ነበር። 3 ሀገራት በጥምረት ያዘጋጁት የዓለም ዋንጫ በመሆኑ ታዲያ የመጨረሻው ደግሞ በአሜሪካን ሀገር ነው የተደረገው። አርጀንቲና ከስፔን እናንተም እንደተመለከታችሁት በስፔን 1-0 አሸናፊነት የዓለም ዋንጫ ተጠናቋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ፣ የሜክሲኮ ፕሬዚዳንት፣ የካናዳ ፕሬዚዳንት፣ የፊፋ ፕሬዚዳንት፣ የስፔን ንጉስ በተገኙበት የዓለም ዋንጫ ሽልማት ደግሞ ለስፔን ተበርክቷል ማለት ነው። ሜሲና ሌሎች በርካታ ተጫዋቾች ደግሞ ስሜታዊ ሲሆኑ ተመልክተናል። በአጠቃላይ የዓለም ዋንጫን እንደዚህ ዘና እያልን በቤታችን እንድንመለከት ላደረገን ሀገሬ ቴሌቪዥን እንዲሁም ደግሞ አጋሩ ለነበረው የኢትዮጵያ ንግድ ባንክና ሌሎችም ስፖንሰር አድራጊ ድርጅቶች በኢትዮጵያውያን ስም እናመሰግናለን ማለት እፈልጋለሁ። ለምን በርካታ ጊዜ የተለያዩ ጉዳዮች የሚሳኩት እንደዚህ አይነት ድርጅቶች ከትርፍ ባለፈ ህብረተሰብን ያስደስታል፣ ይጠቅማል ብለው ሲያስቡ አጋር በመሆን ገንዘባቸውን በማውጣት ስፖንሰር በማድረግ ነገሮች እንዲሳኩ ያደርጋሉና እኛም በቀላሉ በየቤታችን ሆነን ሌላ ቦታ ሳንንገላታ እግር ኳሱን በነፃ ልናይ ይችለናል ማለት ነው። ሀገሬ ቴሌቪዥን፣ የኢትዮጵያ ንግድ ባንክ በድጋሚ እንዲሁም ሌሎች አጋሮች እናመሰግናለን። መልካም ቀን።